ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን ሲሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ጥያቄ አቀረቡ። ዶክተር ደሳለኝ ጫኔ 10 ድስት ጥዶ አንዱንም ሳያማስል ሁሉንም የማሳረር ተግባር እየፈጸመ ነው ሲሉ አገዛዙ የውስጥ ችግሮችን ሳይፈታ ቀይ ባህርና መሰል የማጭበርበሪያ አጀንዳዎችን መምዘዙን በጽኑ ተችተዋል። በጎንደር ቋራ ሳሊያ ከተማ ላይ በተፈጸመ የድሮን ጥቃት የንጹሃን ሕይወትን የቀጠፈው ለአካል ጉዳት የዳረገው የፋሽስቱ አገዛዝ የበርካቶችን መኖሪያ ቤት ማውደሙ ተገለጸ። ሰላማዊ ሰዎችን ኢላማ ባደረገው በዚሁ የድሮንና የከባድ መሳሪያ ድብደባ ብዙዎቹ ሕይወታቸው ማለፉ እንዲሁም ለአካል ጉዳት መዳረጋቸው የተገለጸ ሲሆን በርካቶች ቤት አልባ ሆነዋል ተብሏል። የህልውና ተጋድሎ እያደረገ የሚገኘው የአማራ ፋኖ የሰራዊት ግንባታውን አጠናክሮ ቀጥሏል። የፋኖ ሰራዊትን በማደራጀት በቂ ወታደራዊ ስልጠናዎችን እየሰጠ እያስመረቀና አዳዲስ ስምሪቶችን እየሰጠ ይገኛል። በአዲስ አበባ ከተማ የወጣቶች አፈሳ ተጠናክሮ መቀጠሉ ተገለጸ። ዛሬ ጥቅምት 18 2018 ዓ.ም በአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ትምህርት ቤት መወሰዳቸው ታውቋል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ጥቅምት 18 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን ሲሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ጥያቄ አቀረቡ። ዶክተር ደሳለኝ 10 ድስት ጥዶ አንዱንም ሳያማስል ሁሉንም የማሳረር ተግባር እየፈጸመ ነው ሲሉም አገዛዙ የውስጥ ችግሮችን ሳይፈታ ቀይ ባህርና መሰል የማጭበርበሪያ አጀንዳዎችን መምዘዙን በጽኑ ተችተዋል። ክቡር ፕሬዝዳንት በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። የሕዝብ ተወካዮች ምክር ቤት 5ኛ የሥራ ዘመን 2ኛ መደበኛ ስብሰባ ዛሬ ተካሂዷል። በዚህ የፓርላማ ውሎ መራር የሆኑ እውነታዎችን የያዙ ጥያቄዎች በዶክተር ደሳለኝ ጫኔ ተነስተዋል። አንደኛ፣ መሬት ላይ ያለውን ተጨባጭ የሕዝብ ጥያቄ ማቅረብ ተስፈኝነት እንጂ ጨለምተኝነት አይደለም ያሉት ዶክተሩ በአማራና በኦሮሚያ ክልሎች የተቀሰቀሱ ግጭቶች ተባብሰው ቀጥለዋል። በእነዚህ ግጭቶች የተጎዱ ንጹሃን ነዋሪዎችና የንጹሃን መሰረተ ልማቶችን ጉዳት በቁጥር በግልጽ ሊነግሩን ይችላሉ ወይ? ሁለተኛ፣ መንግስት ችግሮችን ለመፍታት ጽንፈኛና አሸባሪ የሚሏቸውን ቡድኖች ከመዋጋት ባለፈ ለሁለቱም ክልሎች ከወታደራዊ አማራጮች ውጭ ያሉ ፖለቲካዊ መፍትሄዎችን ለመስጠት ለምን አይሰራም? ሶስተኛ፣ የኢትዮጵያ ሕዝብ ተንቀሳቅሶ በሰላም ሰርቶ መኖር አቅቶታል። የሰላም እጦት ሰልችቶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር ለ50 ዓመታት ስትዋጋ አትኖርም። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በህግ ማስከበር ስም የሚወሰድ የዘፈቀደ እስር ተጠናክሮ ቀጥሏል። የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው ብንጠይቅም ምላሽ እየተሰጠው አይደለም ያሉት ዶክተር ደሳለኝ በዚህ ሁኔታ ቀጣዩ ምርጫ ነፃና ፍትሃዊ እንዲሆን ምን አይነት ዋስትና ይኖረዋል? አራተኛ፣ መንግስት ዋና ትኩረቱን በአፋጣኝ እልባት ከሚፈልጉ በሀገር ውስጥ ያሉ የጸጥታ ችግሮች ላይ ከመዋል ይልቅ ወደ ሀገር ውጭና ወደ ቀይ ባህር አዙሯል። መንግስት ዋና ትኩረቱን ለምን ከራሱ ህዝብና ከራሱ ሀገር ጋር አላደረገም? አምስተኛ፣ መንግስት 10 ድስት ጥዶ አንዱንም ሳያማስል እንደማሳረር ነው። አንዴ ከኤርትራ ጋር፣ አንዴ ከሶማሌ ጋር፣ ሌላ ጊዜ ደግሞ ከጅቡቲ ጋር የሚደረግ ሙከራ ነገር ግን ፍሬ የማያፈራ መጭፈርፈሮች ይታያሉ። መንግስት ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ ገብቷል። እንደ ሀገር ስንት ትውልድ እየበላን እንቀጥላለን? ካለፈው ስህተታችን የምንማረው መቼ ነው? መንግስት ከነዚህ ታጣቂ ኃይሎች ጋር በሰላማዊና በድርድር ችግሮችን እንዲፈታ ከቀይ ባህር ጋር የገባበትን ውጥረትን በህጋዊና ሰጥቶ መቀበል መርህ እንዲስተካከል ለምን አያደርግም ሲሉ ጥያቄያቸውን አቅርበዋል።
ጠቅላይ ሚኒስትሩ ግን ለጥያቄያቸው ቀጥተኛ ምላሽ ከመስጠት ይልቅ በመደናገጥ የታጀበ ፌዝ የተሞላበት ንግግር ሲያደርጉ ተደምጠዋል። በጎንደር ቋራ ሳላያ ከተማ ላይ በተፈጸመ የድሮን ጥቃት የንጹሃኖች ሕይወትን የቀጠፈው ለአካል ጉዳት የዳረገው የፋሽስቱ አገዛዝ የበርካቶችን መኖሪያ ቤት ማውደሙ ተገለጸ። ሰላማዊ ሰዎችን ኢላማ ባደረገው በዚሁ የድሮንና የከባድ መሳሪያ ድብደባ ብዙዎቹ ሕይወታቸው ማለፉ እንዲሁም ለአካል ጉዳት መዳረጋቸው የተገለጸ ሲሆን በርካቶች ቤት አልባ ሆነዋል ተብሏል። የአማራ ሕዝብ በጸረ አማራው አገዛዝ ይሁንታ ከህፃን እስከ አዋቂ እየተጨፈጨፈ የሚገኝ ሲሆን የግለሰብ መኖሪያ ቤቶችን ጨምሮ መሰረተ ልማቶች እየወደሙ ይገኛሉ። ተጠናክሮ በቀጠለው ጦርነት በግንባር ድል የተነፈገው የአብይ አህመድ አገዛዝ ባልታጠቀው የአማራ ሕዝብ ላይ መጠነ ሰፊ ጥቃቶችን እየፈጸመ እንደሚገኝ ይታወቃል። ቋራ ሳላያ ከተማን በቀዳሚነት አነሳን እንጂ ወረራ የፈጸመው የአገዛዙ ኃይል በተለያዩ አቅጣጫዎች ከድሮን ጥቃቶች በተጨማሪ በከባድ መሳሪያዎች ጥቃት እየፈጸመ ይገኛል። የህልውና ተጋድሎ እያደረገ የሚገኘው የአማራ ፋኖ የሰራዊት ግንባታውን አጠናክሮ ቀጥሏል። የፋኖ ሰራዊትን በማደራጀት በቂ ወታደራዊ ስልጠናዎችን እየሰጠ እያስመረቀና አዳዲስ ስምሪቶችን እየሰጠ ይገኛል። ፋኖ በአራቱም አቅጣጫዎች ከሚያደርገው የአውደ ውጊያ ውሎ ጎን ለጎን በርካታ የፋኖ ሰራዊት አባላትን እያስመረቀ ነው። በመሆኑም በትናንትናው ዕለት አፋድ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ሻምበል አጥናፉ ብርጌድ ያሰለጠናቸውን የፋኖ ሰራዊት አባላት አስመርቋል። አማራን እንደ አማራ ለማጥፋት ዓላማ አድርጎ እየሰራ ያለውን የብልጽግና አገዛዝ ለመታገል የሰራዊት አቅምን ማሳደግ ብቻ ሳይሆን ምልመላ፣ መረጣና ስልጠና ቅድሚያ የሚሰጥ ቁልፍ ተግባር መሆኑን በመገንዘብ ካለፍነው የትግል ጉዞ ትምህርት በመውሰድ የተሻለ ጦር መገንባት አስፈላጊ ሆኖ በመገኘቱ ለቀጣይ ግዳጅ ዝግጁ የሆኑ አባላትን ማስመረቁን የኮሩ ቃል አቀባይ በላከው መረጃ አስታውቋል። አፋድ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር የኮርና የክፍለ ጦር ወታደራዊ አመራሮችና አባላት እንዲሁም የሃይማኖት አባቶችና የአካባቢው ነዋሪዎች በተገኙበት በስነ ልቦናና በአካል ዝግጁ የሆኑ ለ3 ተከታታይ ወራቶች ያሰለጠናቸውን ምልምል የፋኖ ሰራዊት አባላት በድምቀት አስመርቋል። አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ መቀጠሉ ተገለጸ። ዛሬ ጥቅምት 18 2018 ዓ.ም በአዲስ አበባ ከተማ በርካታ ወጣቶች ታፍነው ወደ ወታደራዊ ማሰልጠኛ ትምህርት ቤት መወሰዳቸው ታውቋል። በዚህም በሺዎች የሚቆጠሩ ወጣቶች ታፍሰው በ3 መሰረታዊ ውትድርና ማሰልጠኛ ትምህርት ቤት መወሰዳቸውን የመረጃ ምንጮች ተናግረዋል። በተለይም እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸው ተመላክቷል። አፈሳው በናዝሬት፣ በደብረ ዘይት፣ በሞጆ፣ በሐዋሳም፣ በይርጋለም፣ በኦሮሚያ ክልል በሁሉም አካባቢዎች እንዲሁም በጋሞና በወላይታ ብዛት ያላቸው ወጣቶች ታፍሰው በየአዳራሹ እንደሚገኙ ተገልጿል። በአዲስ አበባ ከተማ ለዓመታት ተባብሶ የቀጠለው በተለይም ዘርን መሰረት ያደረገው የጅምላ አፈሳም አሁን ላይ አድማሱን በማስፋት የአብይ አህመድን ስልጣን ለማስጠበቅ ሲባል ታዳጊዎቹ ከቤተሰቦቻቸው እየተነጠቁ ወደ ወታደራዊ ማሰልጠኛዎች እየተጋዙ ይገኛሉ። ወደ ሌሎች መረጃዎች ስናልፍ ኬንያ ውስጥ ቱሪስቶችን አሳፍረው ሲጓዝ የነበረው አውሮፕላን የባህር ዳርቻ ግዛት በሆነችው ኬዋሌ ውስጥ ወድቆ መከስከሱን የሀገሪቱ አቪዬሽን ባለስልጣን አስታወቀ። በአደጋው በአውሮፕላኑ ውስጥ የነበሩ 10 አውሮፓውያንና ኬንያውያን አብራሪ ህይወታቸው ማለፉን የአውሮፕላኑ ባለቤት የሆነው ኩባንያ አስታውቋል። ሞምባሳ ኤርሳፍሬ የተባለው ድርጅት እንዳለው በአውሮፕላኑ ውስጥ 8 ሃንጋራውያን፣ 2 ጀርመናውያንና 1 ኬንያውያን የነበሩ ሲሆን በአደጋው የሁሉም ህይወት አልፏል። የአውሮፕላኑ ኩባንያ ባወጣው መግለጫ ላይ በአሁኑ ሰዓት ቀዳሚው ትኩረታችን የሚሆነው በአደጋው ለተጎዱ ሰዎች ቤተሰቦች የሚያስፈልገውን ሁሉ ድጋፍ ማድረግ ነው ሲል ገልጿል። በአውሮፕላኑ ውስጥ ተሳፍረው የነበሩት ሰዎች በዓለም ታዋቂ ወደ ሆነው የማሳይ ማራ ፓርክ የሚሄዱ ቱሪስቶች ስለመሆናቸውም ታውቋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።